እኔ አላቅም ይሄን ቪዲዮ መስራት ይኖርብኝ አይኖርብኝ አላቅም፣ ግን በዩ ተናገሪው አውሪው ይለኛል ውስጤ ማለት ነው። ሰው ሆነን መቼም የማንቸገር ሰዎች ወይም ደግሞ ይሄ በመከራ ውስጥ መከራ ይሄ ኖርማል መከራ አይደለም። አንዳንዴ የማይታለፉ የሚመስሉ መከራዎች ውስጥ የማናልፍ ሰዎች የለንም። ሁላችንም በዛ መንገድ እናልፋለን። በቤተሰብ የሚመጣ ችግር ሊሆን ይችላል፣ በጓደኛ ሊሆን ይችላል፣ ከራሳችን ከፍላጎታችን ከምንወደው ነገር ሊሆን ይችላል። እንዲህ አይነት ነገር የሚመጣብን ብቻ እማናልፍ የሚመስለን ሰው ሁሉ የራቀን የሚመስለን ብቸኝነት የሚሰማን የተጣልን የተረሳን የሚመስለን ሰዓት አለ። ያንን ሰዓት ምንድነው ሰይጣን የሚያደርገው? እያባዛ ደብል እያደረገ ማንም እንደሌላችሁ በምድር ላይ ማንም ሰው እንደማይፈልጋችሁ ምንም እንደማይሳካላችሁ እድሜ ልካችሁን ብትለፉ ምንም መሆን እንደማትችሉ እያባዛ ይነግረናል ማለት ነው። ይሄንን ሰዓት በጣም ጋይስ መጠንቀቅ አለብን። እኔ አላቅም ይሄንን ቪዲዮ መስራት ይኖርብኛል አይኖርብኝ አላቅም። በጣም እንትን እያለኝ ነው፣ ኢሞሽናል ያደርገኛል እንዲህ አይነት ነገር። ምክንያቱም በጣም ወጣቶች ምንም የማያውቁ ገና ብዙ መስራት የሚችሉ ልጆች በዲያብሎስ ድምጽ ተታለው ራሳቸውን ያጠፋሉ። በጣም ነው የሚያሳዝነው፣ እውነት ለመናገር እውነት ማለት ነው። ራስን ማጥፋት እውነት ልክ አሁን እዚህ ምድር ላይ እንኳን ኦኬ እዚህ ምድር ላይ አልተሳካልንም እንበል፣ ምንም ነገር የለንም፣ ግን የሰማይ ቤት አለን አይደል? ሰማይ ላይ ያኛውን ዓለምን እናፍቃለን። እኛ ብናገባ ብንወልድ ህይወታችን ቢሳካ ብር ቢኖረን ቤት ቢኖረን ባይኖረን ምናምን ይሄ እግረ መንገድ ላይፍ ነው። ሰው ያገባል ይወልዳል፣ እግረ መንገድ ነው። ሰው ቤት ይሰራል፣ መኪና ይኖረዋል፣ የራሱ ቢዝነስ ያቋቁማል፣ እንደ ልቡ መውጣት ይገባል፣ መግባት ይችላል፣ ትራቭል ያደርጋል፣ እግረ መንገድ ነው። ይሄ ሁሉ እግረ መንገድ ነው። ዋና መዳረሻችን ክርስቶስን ማግኘት፣ ክርስቶስ ጋር እስከ ዘላለም መኖር ነው። ያ ደግሞ የሚሆነው እችን ዓለም ስናሸንፋት ነው። እችን ዓለም የምናሸንፋት በትዕግስት ነው፣ ከእግዚአብሔር ጋር በመጣበቅ ነው። እኛ ክርስቶስን የምንከተለው እዚህ ምድር ላይ ያለው ነገር ስለተሳካልን አይደለም። ይሄ ምድር ሊሳካልንም እሰየው፣ ከተሳካልን ጥሩ መልካም፣ ካልተሳካልን ግን ኢትስ ፋይን፣ ስቲል መኖር እንችላለን። እግዚአብሔር እንደ ወፍ ሰው መቀለብ ይችላል። እግዚአብሔር እናንተ የምትበሉት እስክታጡ ድረስ አይተዋችሁም። እግዚአብሔርን አይተዋችሁም ወይ? እንደው ያችን እንኳን መመት ካለፋችሁ ምን ሊሆን ይችላል? የሆነ ሊያሳያችሁ ሊያስተምራችሁ የፈለገ ነገር አለ። ያችን ቀን ያችን ሰዓት በተአምር በችግር